ጤና ይስጥልን የፊደል ቤተሰቦች፣ ዛሬ አንድ ፕሮግራም ልናቀርብላችሁ እዚህ ተገኝተናል። በተለይ ወደ ኋላ መለስ ብለን አንድ ታሪክ አንስተን ለእናንተ የምናጋራችሁ ነው የሚሆነው። በተለይ በጥንታዊቷ ግብፅ ተከስተው ስለነበሩ አንዳንድ ታሪኮች ነው ልናደርስላችሁ የምንፈልገው። በተለይ በጥንታዊ ስልጣኔዎች ነገስታት እና እንዲሁም ልዑላን የራሳቸውን ታሪካዊ አሻራ አሳልፈው ሄደዋል። ከነዚህ መካከል የታላቋን እና በጣም የዓለምን ቀልብ ለዘመናት ይዛ ስለነበረችው ስለ ንግስት ክሊዮፓትራ ሰፋ ያለ መረጃዎችን ነው የምናቀርብ የሚሆነው። እንግዲህ የጥንታዊ የግብፅን ታሪክ ስናነሳ ወይም ደግሞ ጥንታዊ ታሪኮችን ስናስታውስ በስፍራው ሆነን የታሪካዊ ዳራዎችን መገንዘብና ያሉትንም ታሪካዊ ክስተቶች አብሮን መረዳት ይኖርብናል። አለበለዚያ ታሪኩ ሙሉ ሆኖ አሁን ላለንበት ዘመን መረጃውን መገንዘብ ላያስችለን ይችላል። ስለዚህ ሪሌቲድ የሆኑ ወይም ደግሞ ከዛ ከታሪኩ ወይም ከክስተቱ ጋር ተዛማጅ የሆኑ ሁኔታዎችንም አብሮ ማቅረብ ተገቢ ሆኖ ይታየናል። እንግዲህ የክሊዮፓትራን ታሪክ ቀጥታ ወደ ታሪኩ ከመግባታችን በፊት በዘመኑ ምን ይመስል ነበር፣ በዛ ዘመን የነበሩት ኢምፓየሮች እንዲሁም ስርወ መንግስታቶች በምን አይነት አስተዳደር ዓለማትን ያስተዳድሩ ነበር የሚለውን ለመቃኘት ያክል እንግዲህ ጥንታዊ ግብፃውያን በታላላቅ ህንፃዎቻቸው፣ በታላላቅ ፒራሚዶቻቸው እና በጥበባዊ አቅርቦቶቻቸው ዓለም ላይ የራሳቸውን አሻራ ያሳረፉ ህዝቦች ናቸው። በተለይ ፈርዖኖች የሚባሉት የግብፅ ነገስታቶች የግብፅ ማስተዳደር ለበርካታ ዓመታት ሉዓላዊነቷን ጠብቀው ቆይተዋል። እንግዲህ ግብፅ ሉዓላዊነቷን ያጣችው በ525 ዓመተ ዓለም የታላቁ ሳይረስ ልጅ በሆኑ ካምቢዝ ነበር እና ከዛ ጊዜ በኋላ እንግዲህ በፐርሺያኖች አስተዳደር ስትተዳደር ከቆየች በኋላ የግሪኮ ሜቄዶኒያን ሩልም ሰለባ ልትሆን ትችላለች ማለት ነው። እንግዲህ የአሌክዛንደር ዘግሬት አስተዳደር ነው ግብፅን በቁጥጥር ስር አውሎ ከፐርሺያኖች አገዛዝ ነፃ ቢያወጣትም ነገር ግን አሁንም በዳግም ቅኝ ግዛትነት በግሪኮ ሜቄዶኒያን ሩል ስር ልትተዳደር ትችላለች ማለት ነው። እንግዲህ አሌክዛንደር ዘግሬት ወይም ታላቁ እስክንድር የእሱ አስተዳደር ከግሪክ ሜቄዶኒያን ተነስቶ እስከ ህንድ የደረሰ አስተዳደር መስርቶ ነበር። ይህ ታላቅ ንጉስ እንግዲህ ያንን ከግሪክ እስከ ህንድ የደረሰ ሰፊ ምድር አስተዳደር ከቆየ በኋላ በ32 ዓመቱ ነው ባቢሎን አካባቢ የሞተውና እሱ ከሞተ በኋላ ግን እውነተኛና ግልጽ የሆነ ወራሽ ስላልነበረው የእሱን ስልጣን ተረክቦ ያንን ሰፊ ግዛት የሚያስተዳድርለት መሪ ሊያገኝ አልቻለም። እንግዲህ አሌክሳንደር ዘግሬት ከሞተ በኋላ የእሱን ግዛት ተረክበው ታላቁን የሜቄዶኒያን ሩል ወይም የአሌክሳንደር ዘግሬት ኢምፓየርን ሊመሩ የሚችሉ ሁለት አማራጮች ነበሩ። የመጀመሪያው አማራጭ የነበረው እንግዲህ የሱ የልጅ ወራሽ ስላልነበረው የሱ ወንድም የነበረው ፊሊፕ ሶስተኛ የተባለው ነበር። ፊሊፕ ሶስተኛም በአእምሮ ንክ ስለነበርና የአእምሮ እክል ስለነበረበት ስልጣኑን ለመያዝ ብቁ አልነበረም። ከሱ ቀጥሎ ሚስቱ ሮክሳና እርጉዝ ስለነበረች አሌክዛንደር ዘግሬት ሲሞት ከሱ በኋላ የተወለደው ልጅ ህፃን ስለነበር ያንን ሰፊ ሲያዩት የሚያጓጓ ሊያልሙት ሲያስቡት ሁሉ የሚያማል የእሱን አስተዳደር ብቁ ስላልነበር የአሌክዛንደር ዘግሬት አስተዳደር በጦር ጀነራሎቹ እጅ ወድቆ ነበር። ዳያዶኪ ወይም ተከታዮቹ የሚባሉት የሱ የጦር ጀነራሎች እንግዲህ ይሄን ሰፊ ግዛት ለማስተዳደር የእርስ በርስ ጦርነት ካደረጉ በኋላ በ5 የሚሆኑት የሱ የጦር ጀነራሎች እርስ በርስ በነበራቸው የስልጣን ሽኩቻ ጦርነት ካደረጉ በኋላ የሱ ግዛት ለ5 ወይም ደግሞ ለ3 የሚሆኑ ታላላቅ መሪዎቹ ሊከፋፈል ችሏል ማለት ነው። ከነዚህ መካከል እንግዲህ ከጦር ጀነራሎቹ የሚጠቀሰው አንዱ ፒቶሎሚ ነው። ፒቶሎሚ ዘ ፈርስት ወይም ደግሞ ሶተር የሚባለው የሱ ግዛት ግብፅን ተረከበ። ከሱ ቀጥሎ ያለው ደግሞ ሴሉከስ የሚባለው የሜሶፖታሚያ እና ሲሪያን አካባቢ፣ እንዲሁም አንታጎኒስ የሚባለው የሱ የጦር ጀነራል ደግሞ ሜቄዶኒያ እና ግሪክ አካባቢ ያሉትን አስተዳደሮች ማስተዳደር ቀጠሉ ማለት ነው። እንግዲህ እኛ በዋናነት ልናነሳ የፈለግነው እና በዚህ ለእኛ የክሊዮፓትራ ታሪክ ውስጥ ሊጠቅመን የሚችለው ታሪክ የፒቶሎሚ
አስተዳደር በግብፅ ከተመሰረተ በኋላ ነው እንግዲህ ክሊዮፓትራ ከፒቶሎሚ ዳይነስቲ አስተዳደር ውስጥ ከመጡት ንግስት አንዷ ስለነበረች ማለት ነው። ቀጥለን እንግዲህ በሰፊው የምናየው የክሊዮፓትራን ታሪክ ይሆናል።